አንዳንድ ጊዜ ትዳር ፈላጊዎችን ለማቀራረብ እንሞክራለን። በአግባቡ የምናውቀውን ወጣት ዋስትናና ኃላፊነት ወስደን ጥሩ እንደሆነች ከሚነገርላት ጋር ለማጋባት እንጥራለን። ይህ ጽድቅ ሥራ ነውና ማንም ሊሳተፍበት የሚገባ ጉዳይ ነው። ማን ነው በቀደምለት የአንዷን የልብ ትርታና ፍላጎት ለማዳመጥና ለማወቅ ብለን ሄደንና ጥያቄውን አቀረብንላት። የሆነ ሰው አስቦሻልና ምን ይመስልሻል አልናት። ኢማን አለው ወይ አለችን ኮስተር ብላ። አውራ ጣቷን ከጎኑ ካለው ጣቷ ጋር እያሻሸች እኛ ደረሴዎች ነገር መቼ ይገባንና አዎን ኢማን አለው ማሻአላህ የሆነ ልጅ ነው አልናት። ጉዳዩ ሁሉ ሙድና ጉድ ሆኖ የገባን የምጽአት ሳቅ ስትስቅብን ነው። ኢማን አለው ወይ አልኳችሁ እኮ አለች እንደገና። ከመካከላችን ነቃ ያለው አንዱ በአማርኛ ፈሰረልን። ገንዘብ አለው ወይ ማለቷ ነው አለን። እኛም ጉዳዩ ሲገባን ፈጠን ብለን በትንሹ አልናት። ከሁኔታዋ ስናይ አሁኑኑ ለመቁጠር ያሰበች ነው የምትመስለው። ስትፈልግ እኛኑ ትቁጠር እንጂ ልጁ እንደሆነ ኢማኑ ማለቴ ሀብቱ እዚህ ግባ የሚባል አይደለም። 3 ሆነን ነበር ይሄድንላት። ምንም ትንሽ ብሎ የለም። ሥራ በሉት ድሃ ለመስራት እንጂ ለማፍቀር አልታደለም አለችና በአባባሏ ደነገጥን። ተመለስንና ለልጁ በልበርትተህ ሥራ ከላይ ነው ትእዛዙ አልነው። እንግዲያውስ ከፈረደበት ምን ይደረጋል ታዲያ? እኔ የምለው የድሮ ሴት ገጸ ባህሪና የዘንድሮቹ ለምንድን ነው የተለያየው? ግን የድሮዎቹ ድሃ ወንድ ነው የሚወዱት። ሀብታም ሁሉ ድሃ በሆንኩ ብሎ እስኪመኝ ድረስ ድሃ ይወዳሉ። ዛሬ ደግሞ ነገሩ ተገልብጧል። ይህ የብዙ ወንዶች ሮሮ ነው። ሴት ልጅ 4 ነገሮች ታይተው ለጋብቻ ትመረጣለች ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። አንዱ ለሀብት ገንዘቧ ነው። ገንዘብና ኢማን ካላት መልካም ነው። ከተከበረ ቤተሰብ ሆና በዚያ ላይ ቆንጆ ከሆነች ደግሞ እንዴት ያለ እድል ነው! ምንም ከሌላት ኢማን ቢኖራት ደግሞ በቂ ነው። ኢማን ያላትን ምረጥ ወዳጅ።